ሰላም ጤና ይስጥልኝ ውድ የሳትኮም ቤተሰቦች እንደምን አላችሁ? ዛሬ እየላችሁ የመጣሁት ቪዲዮ በቢልዲንግ ኢንስታሌሽን ዘርፍ ከሚሰጡ ኮርሶች መካከል ሰርኪዩት ብሬከራችንን እንዴት ኢንስታል እንደምናደርግ ነው የማሳያችሁ። ድጋፌ ይባላል። አብራችሁን ቆዩ። ሰርኪዩት ብሬከራችንን ኢንስታል ለማድረግ ምን ማቴሪያሎችን እንጠቀማለሁ? እዚህ ጋር የተለያየ ከረንት ሬቲንግ ያላቸው ብሬከሮችን እንጠቀማለሁ። እዚህ ጋር ለምሳሌ ባለ 32 እንደ ሜን ብሬከር ልጠቀመው እችላለሁ። እዚች ጋር ደግሞ ምን አለ ባለ 25 ሰርኪዩት ብሬከር አለ፣ ለምጣድ እጠቀመዋለሁ። እዚች ጋር ባለ 16 ሰርኪዩት ብሬከር አለ፣ ለሶኬት እጠቀመዋለሁ። እዚች ጋር ደግሞ ባለ 10 ሰርኪዩት ብሬከር አለ፣ ለላምፕ ወይ ደግሞ ላምፖል እጠቀመዋለሁ። ለቤል ደግሞ ባለ 6 ሰርኪዩት ብሬከር እጠቀማለሁ። እነዚህን ሰርኪዩት ብሬከሮች ከመጠቀማችን በፊት በኮንቲኒቲ ቴስት እናደርጋቸዋለን። ይሰራሉ አይሰሩም የሚሉትን ነገሮች እነሱን ደግሞ ቴስት ለማድረግ የምንጠቀማለሁ ዲጂታል መልቲሜትር እጠቀማለሁ። እነዚህን ቴስት ካረኩ በኋላ ደግሞ እስቲ ቴስት እናድርጋቸው። ለምሳሌ እዚህ ጋር ባለ 14 ሰርኪዩት ብሬከር ምን ላይ ነው ያለው? ኦፍ ላይ ነው ያለው። በኮንቲኒቲ መልቲሜትሬን ቼክ አድርጌ ይሰራል አይሰራም፣ መልቲሜትሬ በኮንቲኒቲ ይሰራል። እዚህ ጋር ቼክ ሳደርገው ኦፍ ላይ ከሆነ ምንድነው መስጠት መቻል ያለበት? ኦፕን ነው መስጠት ያለበት፣ አንድ ነው ማለት ነው። እችኛዋን ምን ሳረጋት ኦን ሳረጋት ደግሞ ሰርኪዩት ብሬከር ምን መስጠት መቻል አለበት? ማስተላለፍ መቻል አለበት። ይሄ ጋር ሳውንድ ኮንቲኒቲ ይሰጠኛል ማለት ነው። በዚህ መልኩ ሁሉንም ሰርኪዩት ብሬከሬን በኮንቲኒቲ ቼክ ካረኩ በኋላ ኢንስታል ለማድረግ የተለያየ ሳይዝ ያላቸው መፍቻዎችን እንጠቀም እችላለሁ። የት ላይ ነው ኢንስታል ማድረጋቸው? እነዚህን ዲስትሪቢዩሽን ቦርድ ይኖረኛል ማለት ነው። እነዚህ ነገሮች እንዴት ኢንስታል እናደርጋቸዋለን የሚለውን ነገር ቦርድ ላይ እናሳያቸዋለሁ ማለት ነው። እሺ ሰርኪዩት ብሬከሬን ዲስትሪቢዩሽን ቦርድ ላይ ሳስቀምጥ ዲስትሪቢዩሽን ቦርድ ላይ በዋናነት ፎር ሲንግል ፌዝ 2 ባሮች አገኛለሁ። ሰርኪዩት ብሬከር ማስቀምጥ ምደረድርበት ባር አለኝ፣ ኒውትራል ባር አለኝ። እንደምታዩት እዚህ ጋር ምን አለ? ፎር ሲንግል ፌዝ ኒውትራል እና 2 ላይን ይመጣል። ኒውትራል እና ፌዝ ላይን ይመጣል። ልክ ኒውትራል ላይኔን ወዴት ወስደዋለሁ? ወደ ኒውትራል ባሬ ወስደዋለሁ። እቺኛዋን ፌዟን ደግሞ ወዴት ነው የማመጣው? ወደ ብሬከሬ ነው የማመጣው ማለት ነው። ከብሬከሬን ስደረድር ደግሞ ከትልቅ ወደ ትንሽ ወይ ደግሞ ከሜን ብሬከር ጀምሬ ነው የማስቀምጠው። ለእኔ የማስቀምጠው 32 አለ። 32 እንደዚች ነገር ነች። ምን እናደርጋለን? እቺን እንደዚች ታወጣታላችሁ፣ እዚች ላይ ተደረድራላችሁ ማለት ነው። ባለ 32 ያስቀመጥ። ቀጣይ ደግሞ ባለ ስንት አስቀምጣለሁ? ባለ 25 ሜን ብሬከር 32፣ ለምጣድ ደግሞ ባለ 25 እንደ ሎዴ መጠን እደረድራለሁ ማለት ነው። እዚህ ጋር ቀጣይ ደግሞ ለሶኬት ባለ 16 ብሬከሬን አመጣለሁ። እንደዚህ እያደረኩ ሰርኪዩት ብሬከሬን ከትልቅ ወደ ትንሽ እደረድራለሁ። እሺ ሰርኪዩት ብሬከራችንን ከትልቅ ወደ ትንሽ ወይ ደግሞ ከሜን ብሬከር ጀምሬ በዚህ መልኩ ደርድሬ ካስቀመጥኩ በኋላ የመጣው ለሲንግል ፌዝ ቀዩን ለፌዝ ነው የተጠቀምኩት። ይሄኛው ብለዋል ደግሞ ለኒውትራል ነች። ኒውትራሉን ቀጥታ እየወስደዋለሁ ለኒውትራል ባር ላይ አስረዋለሁ። ከዛ በኋላ ለሚያስፈልገኝ ሎዶች ሁሉ ኒውትራል ስፈልግ ከዚህ ባር ላይ ነው የምወስደው ማለት ነው። ከዛ ፌዟ ደግሞ እየተመታለች ቀዩዋ ለሜን ብሬከር የሰጠሁት። ለእያንዳንዱ ብሬከር የፌዝ መድረስ ስላለበት በምን አገናኘዋለሁ? በኬብል ሸንት እያደረኩ ለእያንዳንዱ ብሬከር እሰጠዋለሁ። የተለያየ ሳይዞች ያላቸው ብሬከር ስንት ሜን ብሬከር ባለ 12 ተጠቅሜያለሁ። ባለ 25 ለምጣድ ተጠቅሜያለሁ። ባለ 16 ደግሞ ለሶኬት፣ እነዚህ ደግሞ ለሶኬት ባለ 10 ለላምፕ እጠቀማለሁ። ለቤል ደግሞ ባለ 6 አምፒር ብሬከሮችን ተጠቅሜያለሁ። ስለዚህ ለእያንዳንዱ ሎድ ለመውሰድ አሁን ሜን ብሬከሩ ይኸው ገብቷል። እዚህ ጋር ፌዛችን እያንዳንዱ ሸንት አድርጎ እያንዳንዱ ደርሶታል። ከዛ በኋላ ለምጣድ ስፈልግ ፌዝ ኬት ወስዳለሁ። ከባለ 25 ብሬከር ወስዳለሁ። ኒውትራል ኮመን ነው ለሁሉም ወስዳለሁ ማለት ነው። ለእያንዳንዱ ስፈልግ ከዚህ ነው የምወስደው። ስለዚህ ይሄን ነገር አሁን ባለ 4 ኬብል ሳይዝ ለምጣድ ሰጥቼዋለሁ። እዚህ ጋር ደርሶታል አልደረሰ የሚለው ነገር በሆቴት ቮልቴጅ ሰጥቼ ወይ ደግሞ ሜን ብሬከሬን ኦን ካረኩ በኋላ ቼክ አድርገን እንየው። እሺ መልቲሜትራችን ላይ ምን እናደርገዋለን? እዚህ ጋር ኤሲ ላይ እናደርገዋለን። ኤሲ ላይ ስንት 700 ላይ አድርጌዋለሁ። አጀስት አድርጌያለሁ መልቲሜትሬን። ከዛ በኋላ እዚህ ጋር እመጣለሁ። ፌዝ እና ኒውትራል የሚባል ነገርም ለኤሲ ምንም ችግር የለውም። እዚህ ጋር የት ጋር ደርሷል የሚለው ነገር እዚህ ጋር ለባለ 25 እዚህ ጋርም ቼክ ማድረግ እችላለሁ። እስቲ 210። ስለዚህ በዚህ መንገድ ሌሎችንም ቴስት እናደርጋለን ማለት ነው። የዛሬው ቪዲዮአችን ይሄንን ይመስል ነበር። ቪዲዮውን እንደወደዳችሁት ተስፋ አደርጋለሁ። ሌሎቹም እንዲደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሌላ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።